የፌዴሬሽኑ ጽህፈት ቤት ኃላፊ የሆኑት አቶ ዮሐንስ እንግዳ ከኃላፊነት ተነስተዋል። በኦሪገን 18ኛው የዓለም አትሌቲክስ ሻምፒዮና ከ70 ልዑካን ውስጥ 34ቱ ብቻ አትሌት ሲሆኑ 36 አትሌት ያልሆኑ አካላት ተጉዘዋል። የውድድሩ ወጪ በአዘጋጁ የሚሸፈን ቢሆንም አትሌት ላልሆኑ 18 ግለሰቦች የቪዛ ወጪ ብር 158400 ለአኮሞዴሽን በሚል ደግሞ 48425 የአሜሪካን ዶላር ከፌዴሬሽኑ አካውንት ወጪ ተደርጓል። የፌዴሬሽኑ ጠቅላላ ጉባኤ ለውድድሩ 16 ሚሊዮን ብር ያጸደቀ ቢሆንም ፌዴሬሽኑ ግን 21 ሚሊዮን 626 ሺህ ብር አወጣው ብሎ ሪፖርት አቅርቧል። ከውድድር መልስ በሚኖረው የሽልማት መርሃ ግብርም ወደ ውድድሩ ያልሄዱ አካላት እንዲሸለሙ ይደረጋል። ማን ነው የሚሸለመው የሚለው ደግሞ ዘገር ቁልጭ ብሎ ተቀምጧል መመሪያው ላይ። አዎ እኮ መመሪያው ላይ ያልሄዱ ሰዎች ይሸለማሉ ይላል። የሄዱ ብቻ ይሸለማሉ ማለት ነው። ደግሞ ስራ አስፈጻሚው ደግሞ ይወስናል አይቶ ማለት ነው። ለዚህ ውጤት አንደኛ የሄዱ ብቻ ይሸለማል አይልም ብላክ ኤንድ ዋይት አይልም። መመሪያው የሚለው ያው የተሳተፈ ነው። በውጭ ሀገር ብሔራዊ ቡድን አንድ ላይ ሆኖ አባል ሆኖ በውጭ ሀገር የተሳተፈ ነው የሚለው። 44ኛው የዓለም ሀገር አቋራጭ ሻምፒዮና ላይ ያልተጓዙ አሰልጣኝና የማሳጅ ባለሙያ በ2021 በቶኪዮ ኦሎምፒክ ወደ ውድድሩ ያልሄዱ 4 አሰልጣኞች ከውድድር መልስ የልዑካኑ የሽልማት መርሃ ግብር ላይ እንደሄዱ ተደርጎ የሽልማት ገንዘብ ተሰጥቷቸዋል። አላቀኛው በሁሉ ነገር የደከመ ተቋም ነው የተረከመው። በሁሉ ነገር የደከመ ተቋም ማለት ማዘን ነው። ያን ደረጃውን የጠበቀ ጫማ 676 ብር ነው ግምታዊ ዋጋ ያወጣችሁ 676 ብር። ውጪ ላይ እኔ ኢንፎርማል በሆነ መንገድ ለማጣራት ሞክሬ ከ8000 ብር በላይ የሚሸጥ ጫማ እናንተ ግን 676 ብር ነው። ይሄም ማለት ከ200% በላይ የሆነ የዋጋ ስባሪ ነው እንዲገጥም እያደረገ ያለውና በአግባቡ የመጣው ትጥቅ ጥቅም ላይ እንዳይውል ከሚያደርጉ ነገሮች አንዱ ይሄ ስለሆነ ዘገባውን በማጠናቀር ላይ ያለ የፌዴሬሽኑ ጽህፈት ቤት ኃላፊ የሆኑት አቶ ዮሐንስ እንግዳ ከኃላፊነት ተነስተዋል።